ሰላም ጋይስ እንዴት ናችሁ? ሰላም እንዴት ናችሁ? በዚህ ቪዲዮ ደግሞ የምናየው በካፕከት እንዴት በቀላሉ በስልካችን ካፕከትን ተጠቅመን እንዴት ቪዲዮ ኤዲት ማድረግ እንችላለን የሚለው ነው። ካፕከት ለሌላችሁ ፕሌይ ስቶር ላይ ገብታችሁ ማውረድ ትችላላችሁ። የኔ ኦልሬዲ ስላለኝ አላወርድም። እንደዚህ ካፕከትን አውርዳችሁ ከጫናችሁ በኋላ ቀጥታ መግባት ነው። ምንም የሚጠይቀው ነገር የለም። እኔ ለምሳሌ እንደዚህ ነካሁትና ወደ ካፕከት ገባሁ ማለት ነው። ልክ ካፕከት ሲከፍት ፕላትፎርሙ ኢንተርፌሱ ይሄን ይመስላል ማለት ነው። ልክ እንደ ይሄ ኢንተርፌስ ነው ያለው። ኒው ቪዲዮ እዚህ ጋር አድ ማድረግ እንችላለን። ፎቶ ኤዲት ማድረግ እንችላለን። አውቶከት ኢቭን አውቶከት አለው። አውቶከት ማለት የሆነ ለምሳሌ ፎቶ ሰጠነው ራሱ ቀለል ያለ ቪዲዮ ይሰራልናል ማለት ነው። ባክግራውንድ ሪሙቭ የምናደርግበት አለው። ካሜራ አለው። አውቶ ካፕሽን አለው። ሌላው እና በጣም የሚያስገርመው ነገር ቴሌፕሮምተርም አለው። ቴሌፕሮምተር ማለት በቀጣይ ቪዲዮ እሰራላችኋለሁ ብቻውን። ነገር ግን ቴሌፕሮምተር የምንለው ዜና ለማንበብ የምንጠቀምበት ነው። ሌላ ምንም ውስብስብ ነገር የለውም። ቲክቶክ ላይ ዩቲዩብ ላይ አይታችሁ ከሆነ ዜና ሲያነቡ የሚያነቡት አካል ወደዚህ ዙረው ሳይሆን ፊት ለፊት ካሜራውን እያዩ ነው የሚያነቡና ይሄ ቴሌፕሮምተር ጽሁፉን እዚህ ላይ ኮፒ አድርገን ፔስት አድርገን እዚህ ላይ ዲስፕሌይ ያደርግልናል። ስልካችንን እያየን ማንበብ የምንችልበት ነው ማለት ነው። ሌሎች ቱሎችም አሉ። ይሄ ፕሮጀክት ቱሎ የሚያስቀምጠው ራሳችን የሰራነው ከዚህ በፊት የሰራነው ቪዲዮዎች ናቸው የሚቀመጡበት ማለት ነው። ፕላትፎርሙ ይሄን ይመስላል። እንግዲህ አንድ ቪዲዮ ቀለል ያለች አንድ ቪዲዮ ኢምፖርት አድርጌ እሷ ላይ የተወሰነ ነገሮችን አሳያችኋለሁ ማለት ነው። ልክ እንዲህ ከገባን በኋላ የምንፈልገውን ቪዲዮ መርጠን ኢምፖርት እናደርጋለን ማለት ነው። እንደዚህ ከመረጥን በኋላ አድ ስንለው ኢምፖርት ይሆንልናል ወደ ቲክቶክ ወደ ካፕከት ፕላትፎርማችን ማለት ነው። ሎዲንግ እያለ ነው። ሲገባ ከታች ላይ ይቀመጣል። ልክ እንደዚህ ሆኖ ታች ላይ እንደምታዩት ታች ላይ ይቀመጥልናል ማለት ነው። እንደዚህ ከሆነ በኋላ እኛ እንግዲህ ከዚህ በኋላ ምንድነው የምናደርገው? ከታች የተጻፉትን ዝርዝሮች በምንፈልገው መልኩ ቪዲዮውን መስራት እንችላለን ማለት ነው። እንደዚህ ቪዲዮ ወደ መስሪያ ክልላችን ከገባ በኋላ እንደዚህ አድርገን መስራት እንችላለን ማለት ነው። የምታዩቸው ኤዲት ኦዲዮ ቴክስት ኦቨርሌይ ኢፌክት ካፕሽን ምናምን የሚሉ ነገሮች አሉ። እነዚህን እኛ የምንፈልገውን ቪዲዮአችን እንዲሆን የምንፈልገውን እያስገባን እንስራለን ማለት ነው። ለምሳሌ ኦዲዮ የሚል አለ። ኦዲዮ ላይ ኤክስትራክት ማድረግ እንችላለን። ሳውንድ አድ ማድረግ እንችላለን። ኢቭን ሪከርድ ማድረግ እንችላለን። አሁን ይሄ ሪከርድ ብዙ ጊዜ ቭሎግ ለምትሰሩ ሰዎች ቲክቶክ ላይ ወይም ዩቲዩብ ላይ ቭሎግ ለምትሰሩ ሰዎች ሪከርድ የሚለው ላይ ገብታችሁ ቭሎግ ቪዲዮ ዝም ብሎ ቪዲዮ ውሏችሁን ስትቀርጹ ከኋላችሁ በኋላ ቪዲዮውን አስቀምጣችሁ ከዚያ በኋላ ቪዲዮውን እያያችሁ እንደገና ሪከርድ አድርጋችሁ እዚህ ጋር እንደዚህ ሳደርግ ነበር፣ እንደዚህ እየሆነ ነበር እንቅስቃሴውን እያያችሁ መስራት ትችላላችሁ ማለት ነው ቭሎግ። ሌላው ቴክስት ነው። በጣም ቀላል ነው። ቴክስትን ኢንተር አድ ቴክስት ብላችሁ ቴክስት መጻፍ ትችላላችሁ። ልክ የቴክስቷ ማስቀመጫ ይችና ኢንተር ተብላ የተጻፈችበት ማለት ነው። ጽሁፉን እንዲ ዙም አውት ዙም ኢን ማድረግ ትችላላችሁ። የምትፈልጉበት ቦታ ላይ ማንቀሳቀስ ትችላላችሁ። ለምሳሌ ከዛ ይቺ ቪዲዮ ማለት ኢንተር የምንላት በቪዲዮ እስከ የት ድረስ ትቀመጥ የሚለው ነው። ሌላው ዋሳኝ እንዲህ ክሊክ ካደረጋችሁ በኋላ ወደዚህም መሳብ ትችላላችሁ። እንድትረዝምልኝ ወይም ደግሞ ቪዲዮ እስኪያልቅ እንድትኖር የምትፈልጉ ከሆነ እንደዚህ መሳብ ትችላላችሁ ማለት ነው። ልክ የምትፈልጉበት ቦታ ታደርጋላችሁ። ልክ እንደዚህ ገብታለች። አሁን ልክ ይቺኛዋ ሬድ ላይኗ ስትጨርስ ልክ እንዲህ አድርገን መጨረስ ማስገባት እንችላለን ማለት ነው። ሌላው ደግሞ አሁን ኢንተር የሚለው አኒሜሽን ማስገባት እንችላለን። ኢንተር ለሚለው ማለት ነው። ሌላም ጽሁፍ መጻፍ የምትፈልጉ ከሆነ ለምሳሌ አኒሜሽን እንዴት ነው የምናስገባው? ማስገባት የምትፈልጉ ከሆነ ለምሳሌ የምታወሩት ኢንተር ለሚለው አኒሜሽን እንዲያርገን እዚህ ጋር አኒሜሽን ልክ እንደ ሰብታይትል መጀመሪያ ክሊክ አድርገን መምረጥ አለብን። አኒሜሽን ምንድነው? ኢን እና አውት አለ እዚህ ጋር እንደምታዩት
ለእሱ አኒሜሽን ትሰጡታላችሁ። ላገባቡም ላወጣም ለምሳሌ ኢንተር የምትለዋን ጽሁፍ ኢንና አውት የሚለው እንደሚታየች ኢንና አውት ኢን የሚለው ምን ብሎ ይግባ ነው። አውት የሚለው ደግሞ ምን ብሎ ይውጣ የሚለው ነው። አሁን ፕላይ ስለው ተመልከቱ። ልክ እንደዚህ ኢን የሚለው ለምሳሌ ትመርጡና በምትፈልጉት መልኩ ክሊክ ስታደርጉት እንደዚች እንደመረጣችኋት ሆኖ ይገባል ማለት ነው። አውት የሚለው ደግሞ ሲወጣ ጽሁፉ ሲጠፋ እንዴት ነው ይጥፋ ነው። ምሳሌ እንደዚህ በዚህ መልኩ ይጥፋ። ይቺ ለምሳሌ ካርጊ ይሄው ልክ በዚህ መልኩ ይሆናል ማለት ነው። እንዲያርጋችሁ የምትፈልጉትን ጽሁፍ የምትፈልጉት ቦታ ላይ አርጋችሁ መስራት ትችላላችሁ። አኒሜሽን መስጠት ትችላላችሁ ማለት ነው። ሌላው እዚህ ጋር ዋናውና አስፈላጊው ነገር ስፕሊት የምትለዋ ነች። አሁን ቪዲዮ በምንቀርጽበት ጊዜ አላስፈላጊ ድምጽ አላስፈላጊ እንቅስቃሴ ሊገባብን ይችላል። ቆርጠን የምናወጣው ነገር ካለ የምንቆርጠው በዚህ ነው ማለት ነው። አሁን ይሄኛውን ሌላው እዚህ ጋር አሁን መቁረጥ የምፈልግ ከዚህ ከኢንተር ከሚለው ነው ወይስ ደግሞ ከጽሁፉ ነው? ይሄንን እንደዚህ ነክታችሁ ሴሌክት ማድረግ ትችላላችሁ። ልክ እንደዚህ ነካው። ለምሳሌ ቪዲዮውን መረጥኩት ስፕሊት እላለሁ። ስፕሊት ማድረግ የምትፈልጉት ቦታ ላይ እንደዚህ አድርጋችሁ ክሊክ አድርጋችሁ ስፕሊት። አሁን እንደዚህ ስንለው ወደ ቀኝ ነው ከዚች መስመር ከዚችኛዋ መስመር ወደ ቀኝ ያለውን ነው ስፕሊት ማድረግ የምትፈልጉ ወይስ ደግሞ ወደ ግራ ያለው? ልክ እንደዚህ መምረጥ ትችላላችሁ ማለት ነው። እንደዚህ ሆኖላችሁ ለምሳሌ ወደ በስተግራ ያለው ተቆርጦ ይቅር ካላችሁ ልክ እንደዚህ ክሊክ ታደርጉና ዲሊት ስትሉት ቆርጠዋል ማለት ነው። ልክ እንደዚህ ሆነ ማለት ነው። ይሄ ስፕሊት የምንለው መስሪያችን ነው። በጣም አስፈላጊ ነው። ለመቁረጥ ለምናምን በጣም ጥሩ ነው። እዚህ ጋር ቮሊዩም ነው። ቮሊዩሙን የድምጹን ነው እንደዚህ መጨመርም መቀነስም ትችላላችሁ። ሌላው ኢፌክት ነው። ኢፌክት ያው እንደዚህ ነክታችሁ መምረጥ ትችላላችሁ። የምትፈልጉትን ኢፌክት እናንተ የምትፈልጉትን ኢፌክት ጋር መምረጥ ነው። ከዚህ ውስጥ የፈለጋችሁትን መምረጥ ትችላላችሁ። ለምሳሌ እኔ ይሄንን መርጬ ላሳያችሁ። ልክ እንደዚህ አይነት ነው። እናንተ የምትፈልጉትን ትመርጡና ታስገባላችሁ። አይ አልፈልግም ካላችሁ ነን የሚለውን ይቅርብኝ ካላችሁ ማለት ነው። እንዲያርጋችሁ ኢፌክት ማስገባት ትችላላችሁ። ሌላው ኦቨርሌ ነው። ይሄ ደግሞ ሌላው በጣም አስፈላጊው ቱል ይሄ ነው። ኦቨርሌ ኦቨርሌ የምንለው እዚህ ቪዲዮ ላይ ለምሳሌ ራሳችሁን ፎቶ ወይም ደግሞ ሌላ ነገር ማስገባት ከፈለጋችሁ አድ ኦቨርሌ ትሉትና የምትፈልጉትን አድ ማድረግ የምትፈልጉትን ፎቶም ሆነ ቪዲዮ ታመጣላችሁ ማለት ነው። ለምሳሌ እኔ አንድ ፎቶ አድ ላድርግ። ይሄን አድ ማድረግ ፈለኩ ሴሌክት አድርጌ አድ ልክ እንደዚህ መጣች። ልክ እንደ ቀደሙ ቦታዋን ሳይዟን እንደዚህ መምረጥ ትችላላችሁ። ለምሳሌ እኔ እዚህ ጋር እንደዚህ አድርጌ ላስቀምጣት። ከዚያ አሁንም እንዳልኋችሁ ቅድም የትኛው ላይ ነው ምን ጊዜ ነው እቺ ነገር መግባት ያለባት? ሙሉ ቪዲዮ ሲጫወትና ሲጨርስ ነው እዚች ጋር ብቻ ትሁን የሚለው እንደዚህ አድርጋችሁ ወደዚህ እያደረጋችሁ ማድረግ ትችላላችሁ ማለት ነው። ልክ ለምሳሌ እዚህ ጋር የለችም እዚህ ድረስ ካሉ እንደዚህ አድርጌ ስቤክ ማስጀመር እችላለሁ ማለት ነው። ይሄ ኦቨርሌይ ይሄን ይመስላል ማለት ነው። ሌላ ይሄ ካፕሽን ነው። እንደ ሰብታይትል የምታስገቡት ነው። ፊልተር እንደ ኢፌክት ነው። አድጀስት ብራይትነሱን አድጀስት ማድረግ ስቲከር ማስገባት ትችላላችሁ። ስቲከር ማለት ኖርማል የምታውቁት ስቲከር ነው እንደ ኢሞጂ ያለው። ሌላው ወሳኙ ነገር እዚህ ጋር ቪዲዮ በምትሰሩበት ጊዜ ሌላው ወሳኙ ነገር አስፔክት ሬሾ መርሳት የሌለባችሁ ማስተካከልም ያለባችሁ ነገር ማለት ነው። አሁን እዚህ ጋር ኦሪጂናል ነው ያደረገው። ለምሳሌ ለቲክቶክ ከሆነ ቪዲዮውን ኤዲት እያደረጋችሁ ያላችሁት 9:16 ነው የሚሆነው። እንደዚህ አድርጋችሁ ትመርጡለታላችሁ ማለት ነው። 9:16 ይሄ ኦልሬዲ ነው ያመጣሁት ኢምፖርት ያደረኩት ቪዲዮ የቲክቶክ ቪዲዮ ስለሆነ እንደዚህ ስለሆነ አልተቀየረም። ለምሳሌ ግን ዩቲዩብ ከሆነ 16:9 ታደርጉታላችሁ። ልክ እንደዚህ ያጠበዋል ማለት ነው። የኢንስታግራም ሲሆን አለ የምትፈልጉት ምርጫ በሙሉ አለ እዚህ ጋር በምትፈልጉት መልኩ ይሄንን ማስተካከል አለባችሁ። ይሄ ግዴታ ነው። ለምሳሌ ዩቲዩብ ላይ ስትለቁት በቲክቶክ ከሆነ በጣም ደስ አይልም። ስለዚህ ይሄንን አስተካክላችሁ ነው መሄድ ያለባችሁ ማለት ነው። ይቺ በጣም ወሳኝ ነገር ናት። ባክግራውንድ መቀየር ተፈልጋችሁ እዚህ ጋር ትቀይራላችሁ።
እየገባችሁ ሁሉንም ነገር ቸክ ማድረግ ነው እና ቪዲዮ ኤዲቲንግ 80% ፕራክቲስ ነው። ፕራክቲስ ማድረግ አለባችሁ ማለት ነው። ይሄን ይመስላል እንግዲህ በአጭሩ እንደዚህ አድርጋችሁ ቪዲዮአችሁን መስራት ትችላላችሁ። ኮመን የሚባሉት እነዚህ ናቸው። ዲቴል ከፈለጋችሁ ኮሜንት ላይ አስቀምጡልኝ፣ እሰራላችኋለሁ። ቻው፣ ይመቻችሁ።